የደሃ ፊት አላይም እንዴት ይባላል? ማን እናስቲ አንተ ተናገር። ማላችን እኮ 1 ቢሊዮን ብር ያለው የለም። በቃ 1 ሚሊዮን ብር ሲይዝ ዱንያ ሙሉ የተቆጣጠረ የሚመስለው ሰው አለ። አሁን 1 ሚሊዮን ብር የቀበሌ ቤትም አይገዛም፣ አልሰማም ይሆናል እሱ ምንም የትም ያደርግልን። ትንሽ ብር ይዘን የደሃ ፊት ጠላን ብለን እንላለን። ሐቅ ሲመጣ እንቀበል ምንል ሰዎች አለ። ማንነታችን ግን ሱብሃንአላህ ስናይ ራሳችን ምን ተታዘዝበት ቦታ እኮ አለ። እኔ ኩራት ሲሰማኝ ሽንት ቤት ስገባ እኮ ትንሽነትን ታውቃለህ አይደል? ሱብሃንአላህ ባትሸና ኖሮ እንዴት ትኖር ነበር? ትንሽነትን በጣም ትገነዘባለህ። ቀን ሙሉ ያውሉን ሰው አንጫጭ ተሳድበ ደግሞ ማታ 6 ሰዓት ላይ ደግሞ ውልቅ ብለ የቱ ጋር እንደተኛ ሁሉ አታውቅም። አየው ትንሽነትን አትችልም። በምን መለኪያ ነው እኛ ኩራቱ ልባችን ላይ የሚገባው? ውጪ ላይ ሎቲ አንጠለጠለ ስናይ፣ ፐርሜ ተቀባ ስናይ፣ ዱርዬ ብለን ምን ገልጸው ሰው ስናይ አይ አንተ የጃነብ ሰው እያልን እንጠራዋለን። በምን አወክ? አንተን እዛ ቦታ አድርጎ አላህ እሱን ደግሞ አወል ሰልፍ ያመጣዋል፣ እዚህች ጋር ሁሉ ያመጣዋል። ባንተ እጅ እኮ አይደለም እሱ። ወንድሜ ጸጉር ልክ አይደለም፣ እስላማዊ አዳቡን የጠበቀ አይደለም ብለ ሄደ ብትችል ስጦታ ሰጠ፣ ብትችል ሻይ ጋብዘ እንጂ አንተ የጀሃነም ሰው እያልከው እንዴት ነው መስጊድ የሚገባው? ልክ አሁን ላንተ የጀነት ካርድ ያስክ ነው እኮ የሚመስለው አይደል? የራስህም ኻቲማ ገና አላወቅም። ስለዚህ ወንድሞችን በመታይበት ጊዜ ረህመተኛ አዛኝ ነው መሆን ካንተ የሚጠበቀው እንጂ መኮፈሳችን ወንድሞችን ለመለወጥ መፍትሄ ወይ መድኃኒት አይሆንም። ስለዚህ የኛን ኻቲማ አናቀም። ሰሃቦች እኮ ጦርነት ላይ መጋደል ላይ ባሉበት ጊዜ አንዱ ከተቃራኒ ተዋጊ ላኢላሃ ኢላላህ ባለ ጊዜ ሰሃባው ገደለው። ሰሃባው ሲገለው እንዴት ትገለዋለህ ብሎ ሰሃባው አጠገብ ላኢላሃ ኢላላህ እያለ እንዴት ወንድምህን ትገለዋለህ ብሎ ሲጠይቀው ባክል ይሸውደኝ ነው አለ። ይሄን ዜና እንደውም ሄጄ ለነብዩ አለይሂ ሰላቱ ወሰለም እናገራለሁ አለ። ለሳቸው ተነገራቸው። ለምን እንዲያረካሉት? አይ አንቱ የአላህ መላእክተኛ ሊሸውደኝ ነው እኮ ልገለው ስል ላኢላሃ ኢላላህ ላይ ሊሸውደኝ ነው አሉ። ምን አሉት ታዲያ? ሀል ሸቀቅተ ሰድረሁ ልቡን ሰንጥቃ አይተው ነበር እንዲህ አሉት። የውሸት ይበል የእውነት ይበል እዛ ጦርነት መሃል ላይ እንኳን መብት ምን ያህል እስላም እንዳከበረ ጦርነት መሃል ላይ እንኳን ልትነካው አይገባም ነበር አሉት። ሀል ሸቀቅተ ሰድረሁ ልቡን ሰንጥቃ አይተሃሉ ያሉት። ስለዚህ እኛ የራሳችን መጨረሻ አናቅ። አንድ ሰው ዱንያን ተሰናብቶ ሲሄድ የመስጊዱ ጀማዓ ሁሉ ማሻአላህ ማሻአላህ ይልጅ አላህ ወዶት ነው ከሞተው ከተባለ ይልጅ መች ሞተ? ወላሂ